ነው። በዚህ በጣም ያዘነችው ማህሌት እንግዲህ በጣም ተከፍታ መንገድ ላይ ቁጭ ብላ ነበር። ባለበት ሰዓት ላይ መድብልና ምሳሌ ልጁ እንኳን አብረው በዛ ሰዓት እየተዝናኑ ውጪ በሚወጡበት ሰዓት ላይ ማህሌትን እንደዛ አዝናውና በጣም ተክሳ ስታያት የራሷ የገዛ ልጇ ያንን እንኳን መቻል ስላልነበረባት ምን እንዳለቻት ሰምታችኋል። ምናልባት ርቧት ሊሆን ይችላል፣ ገንዘብ ካለ ስጣት ትላታለች። መድብል ግን ከዚህ በፊት የነበራትን ተንኮል በደንብ ያውቀዋል። ያንን እያየ እንኳን ሊጨክንባት አልፈለገም። ታዲያ በሰዓቱ ምንም ያህል እንኳን ገንዘብ እንደሌላት የሚያሳየው ማህሌት ለምሳ መግዣ እንኳን ብሎ ሲሰጧት ያኔ አዎ ያስፈልገኛል ነበር ያለችው። በዚህ ሁኔታ ላይ ሁላችንም ማሳዝና ሊሆን ይችላል። ማህሌት አሁን ግራ የገባት ነገር አንድ መንገድ ላይ ቆማለች። በአንዱ በኩል ያው ብሩክን ይቅርታ ብላ ሳይረፍድባት ወደዛ መመለስና አሊያም ደግሞ ዝና እንዳላት አሁንም ቢሆን ይቅርታ አድርጋለች ተንኮሎቿንና ማንኛውንም ነገር ለዝና እንደ በፊቱ መስራት ነው። ታዲያ ከሁለቱ አማራጮቿ አንዱን መወሰን ይኖርባታል። ማህሌት ግን የፈራችውና በጣም ሊያሳስባት የነበረው ነገር ቢኖር ዝና ሲነግራት እንደነበረው አንቺ የትም ገባሽ የትም ብታመልጭኝ እኔ ሁሌ አጠገብሽ ነኝ። ለአንቺ ስቃይ መስራትና የሆነ ነገር ማድረግ በጣም ለኔ ቀላል ነው። እህትሽንም ቢሆን አውቄ ነው እስካሁን ዝም ያልኳት። አንቺ እንደምትዩ እየደወልሽ እኔ ጋር የለችም ጠፍታለች የምትዩን ነገር አምኜሽ እንዳይመስልሽ። ሁሌ ካንቺ ጋር እንደሆነች አውቃለሁ። ነገር ግን በሰዓቱ ለኔ በጣም አስፈላጊው ነገር እሷ አልነበረችም። ብዙ ስራዎች አሉብኝ። እሷን በምታስፈልገኝ ሰዓት በሰከንድ ውስጥ መያዝ እችላለሁ እና በዚህ ሁኔታ ላይ ከኔ ጋር ሁሌ መተባበር ይኖርብሻል። ገንዘብ ከሆነ የሚያስፈልግሽ እንደኔው ጨካኝ ሆነሽ መስራት አለብሽ። ያው እንደዚህ ይቅርታና የዋህ የምትሆኚ ከሆነ ግን ከዚህ በላይ ነው ገንዘብ የምታጭው ብሎ ነገሩንና ሞራሏን ይሰባብረዋል። በዚህ ሰዓት ላይ ነበረ ውሳኔዋን በጣም የከበዳት። ምን ተወስን ይሆን በቀጣዩ? ቅድስትና ብሩክ ደግሞ በጣም በተነጋገሩበት ሰዓት ላይ መድብል ውሳኔውን ቆርጦለታል። የሁለቱን ሰርጎች በቅርቡ ማድረግ ይፈልጋል። በዛን ሰዓት ላይ ለሁለቱ ደስታ የሚባለው ነገር ይሄ ነው ብላ ታስባለች። ምሳሌ ግን ምን የምታረግ ይመስላችኋል? የገዛ ቅድስትን ያው እናቷ እንድትሆን ብትፈልግም ግን እዚህ ውጭ ያለችው ትክክለኛ እናቷ ልታሳስባት ትችላለች። ማህሌት በምን ጉዳይ ሊቀበሏት ይችላሉ? እንደውም መድብል ሲል እንደሰማችሁት ከሆነ በቅርቡ ቅድስትና ብሩክ የሚጋቡ ይሆናል ብላ ነገሩን ሲነግራውትና ከዚህ ሰዓት ጀምሮ ያው እንደሚጨፍሩና ብዙ ነገሮች ደስታ እንደሚጠብቃቸው ጭምር እየተናገረች ነበረ። የምሳሌ አንድ ጥያቄ ነበረ። ማህሌትስ ብላ ነበረ ጥያቄውን ያቀረበችለት። ያኔ መልስ ባይኖረውም ግን ምን ማድረግ እንዳለበት ባያውቅም የወደፊቱን ጊዜ ይፈታዋል ብሎ ነበረ ትቶት የነበረው። እናንተ ምን ታስባላችሁ? ማህሌት ሆነ ተቀይራ ወደሱ የምትመለስ ይመስላችኋል ወይንስ አሁንም ተንኩላ ያው አይቀየርም? ስለዚህ ቅድስትና ብሩክ መጋባት አለባቸው። ስለዚህ በፊት ስለደረሰበት አንዳንድ ችግሮች ሲያወራ እንደሰማችሁት ነበረ። ከመድብል ጋር ያወራው ነገር አለ። መድብል አሁንም ቢሆን እነ ካሌብ ሞሲሳን ሊበቀላቸው ይፈልጋል። አለዚያ በሰላም አንኖርም ብሎ ነው የሚያወሩት። ካሌብ ይህንን ነገር ምንም ባይሰማም እንኳን እስካሁን ድረስ ድምፁን አጥፍቶ ቁጭ ብሏል። መድብል ግራ ባይገባውም ግን አሁንም ቢሆን የራሱን ነገር ዘንግቷል ብለን ነው የምናስበው። መድብል እስካሁን ድረስ ለምንድነው ወደ ቤቱ ያልመጡት? እነ ካሌብ ሞሲሳስ ምንም አይነት እርምጃ ያልወሰዱት ለምንድነው ብሎ እንኳን አላሰበም። ብሩክ ደግሞ በራሱ በኩል እኔ ይህንን ቤት መሸጥ ካለብኝ እሸጥ ነበረ ለአንተ ስል፣ ነገር ግን ያኔ ሲያሰቃዩኝ እንኳን ይህንን ቤት አልሸጥም ብዬ ስሰቃይ የነበረው ለምሳሌ እንኳን አንድ ነገር ማውርሳት ያስፈልጋታል ብዬ ነው። ስለዚህ በዚህ ጉዳይ ላይ ወንድሜ አንተ ደግሞ የምትመጣበት ከሆነ ለአንተ አልበም ሲባል ይህንን ቤት መሸጥ ካለብኝ እሸጠዋለሁ። ከልጄ እኩል ነው አንተን ማየ። ይህን ሁሉ ስቃይ አይተህ እኔ ነፃነት ይሰጠኛል ያው እና በዚህ ጉዳይ ላይ ደግሞ ለአንተ አልደራደርም ብሏል። ከዚህ ጀርባ ያለውን ታሪክ ልንገራችሁ። መድብል በራሱ በኩል ከዚህ በፊትም ቢሆን ተሰጥቷል። ያ ተሰጥቶ ደግሞ ዘፋኝ መሆንን ነበረ። ታዲያ ከብዙ ዓመታት በፊት የጀመረው አንድ አልበም አለ። አልበሙን ለማስመረቅና ብዙ ነገሮችን ለመጨረስ ሲባል የተወሰነ ገንዘብ እንደሚያስፈልገው ሲናገር ነበር። ታዲያ ብሩክ አሁን የተረዳው ነገር ቢኖር አንተ የሚጎልህ ገንዘብ ብቻ ነው ብሎ እንዲያስብ ስላደረገው ምናልባት ቤቱ መሸጥ ካለበት ለአንተ አልበም ሲባል ይሸጥና እንጨርሰዋለን ብሎ ተስፋ ሰጥቶታል። ብሩክና መድብል ያለው መሃል ፍቅርን እንግዲህ በዚህ መልኩ ይለያል። ሁለቱም የየራሳቸው ያቻሉትን አቅም ያህል ይሰጣጣሉ። ብሩክ ያኔ በታገተበት ሰዓት ላይ መድብል ምንም ያህል መስዋዕትነት እየከፈለ የራሱን ሕይወት እየሰጠ እንኳን ሊያድነኝ ሞክሯል። አሁን ደግሞ ለልጄ ያስቀመጥኩትን ቤት እዛ ሲያሰቃዩኝ እንኳን ለነሱ ሲባል ገንዘባቸውን ሳልመልስ ይህንን ቤት አልሸጥም ብዬ ነበረ። ያን ያህል መስዋዕትነት ደግሞ ለአንተ ያስፈልጋል። አሁን ቤቱ መሸጥ ካለበት ለአንተ ሲባል ይሸጣል ብሎት ነገሩን ይሰጠዋል። ያ ማለት
ብሩክ ምን ያህል መድብልን እንደሚወደውም ጭምር ያሳይቶናል። በቅርቡ ሰርጋቸውን እናያለን። ብዙ ችግሮች፣ ብዙ ነገሮች እንዳለ የሚቀርፉ ይሆናል። የሞገስም ምክንያት ወይንም አዲሱ ፍቅረኛውንም ጭምር አግብቷት በሰላም ያው ንብረታቸው ተመልሶላቸው እነሱም ከዚህ ሀገር ዞር ብለው መኖርን እንደሚፈልጉ አሳይተውናል። ቅድስትና ዳጣ ደግሞ ያው እነሱ ሁለቱ ብቻቸውን በተገናኙበት ሰዓት ላይ ብዙ አይነት ትረካዎችን፣ ብዙ አይነት አስቂኝ ነገሮችን እያሳዩን ይገኛሉ። ዳጣ በራሷ በኩል የራሷ የጀርባ ታሪክ እንዳላት ታውቃላችሁ። ምናልባት እናንተ ዳጣ የሚለውን ተከታታይ ድራማ የምትከታተሉ ልጆች አላችሁ። ያው እሷ እዛ አዲስ ነገር ሲኖርና ትክክለኛ አባቷን ጭምር እንዳገኘች እናቷን ግን ሳታገኛት ቀርታም በህይወት እንዳለች ጭምር በማወቋ ብቻ ደስተኛ ሆናለች። በቅርቡ የራሷን እናት የምታገኛትም እንደሚሆን አሳይታናለች። ወደዛ ምክንያት ውስጥ ከገባን እንደውም ለመድብል እኔ አዲስ ሚስት እፈልግልሃለሁ ብላ በነገረችበት ሰዓት ላይ እሷ ሳታስበው የገዛ እናቷን ያው እዛ ላይ ሰላም የምትባል ልጅ አለች፣ በዳጣ ክፍል ላይ ማለት ነው። ሰላምን ላጋባህ እችላለሁ ብላ ስትነግረው የሰላምን ጥሩ ጎንና በጣም ምስኪን መሆኗን ስለምታቅ ብቻ ነው። እናቷ መሆኗ ስታቅ ደግሞ አስቡት ምን ያህል ደስታ እንደሚፈጠር። እስቲ የራሳችሁን ሐሳብና ምንም አይነት ለኔ ያላችሁን አስተያየት ካላችሁ እዚህ ኮሜንት ላይ መስጠታችሁን አትርሱ። ከዚህ በመቀጠል ያለው ቪዲዮ ላይ የራሴን የሆነ የግል ስራዬን አስተዋውቃችኋለሁ። በቅርቡ ደግሞ በቀጣዩ ክፍሎች እንገናኛለን። ሌሎችም እንደዚህ እንዲሰራላችሁ የምትፈልጉት ድራማ ካለ ኮሜንት ላይ አስቀምጡልኝ። በቅርቡ በእነሱ ድራማ እንገናኛለን። መልካም የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው ያለው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይሄን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት። እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ፣ ሶላሩ ደግሞ ውጪ ነው የሚደረገው ጣራ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል።